ልጆቼ እስቲ ልመርቃችሁ ስለ ቅዱስ ሚካኤል ስለ ነገው ቅዱስ ሚካኤል ስለ ነገው አቡነ ተክለ ሃይማኖት ብዬ ልመርቃችሁ ያሳባችሁን እግዚአብሔር ያሳካላችሁ ኮሜንት ላይ የገባችሁ አሜን በሉ ለዓለም እንድታሰሙ ሼር እንድታደርጉ በእግዚአብሔር ስም እጠይቃለሁ እግዚአብሔር ያሳባችሁን ያሳካላችሁ የኡነት ጸበል ሲዘጋ ደስ የማይላችሁ ሰዎች ካላችሁ ይህንን ቪዲዮ ሼር ኮፒ ሊንክ ሪፖስት ያረጋችሁ ለዓለም አድርሱልን እቺን በማድረግ ግዴታችሁ ተወጡልን ስለ ልደታ ለማርያም በባካችሁ እርዱን ከካንሰር ከተለያየ በሽታ የምትፈውስ ጸበል ናት እና መንገዳችንና ሁሉ ነገራችን ሊዘጋ ነው እርዱን ባካችሁ ይህ ቅዱስ ስፍራ በአያት 49 አካባቢ የሚገኝ 7 ጸበሎች ያሉበት ብዙ ህዝብ በአንድ ቀን እየተፈወሱ ያሉበት ታምረኛው ደብረ ገሊላ ልደታ ማርያም ገዳም ነው ነገር ግን ይህ ገዳም በድልድይና በጎርፍ ምክንያት እንዲሁም በመንገድ ምክንያት ለዘጋ ነው ምክንያቱም ይህንን ድልድይ ለማሰራት ከ10 ሚሊዮን ብር በላይ ተጠይቋል ነገር ግን ገዳሙ ከአቅሙ በላይ ስለሆነ ሁላችሁም